ሰላም የክርስቶስ ሰዎች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ጸጋው አይጓደል። ጉዞ ወደ እግዚአብሔር የሚለው መጽሐፋችን እንደቀጠለ ነው። ምዕራፍ 1 አላለቀም። ወደ እግዚአብሔር መልካም እንቀጥላለን። ማን ከኛ ጋር ይሁን? እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛ ጸሎትና አቀራረቡ። ጸሎት ሁሉ ጸሎት አይደለም። ራሱን ሳያከብር የነበረ ፈሪሳውያን ጸሎት ተሰሚነት እንዳልነበረው ስናስብ ጸሎት ሁሉ ተቀባይነት እንደሌለው እንገነዘባለን። የሉቃስ ወንጌል ምዕራፍ 18 ከቁጥር 14 ላይ እግዚአብሔር ልመናንም ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና ያላቸውን ሰዎች ጸሎታቸውን ከንቱ ነበር። መጽሐፈ ኢሳይያስ ምዕራፍ 1 ከቁጥር 15 ላይ ግብዞችም አይሰማቸውም። የማቴዎስ ወንጌል ምዕራፍ 6 በጸሎት ርዝመት የሚያምኑ በከንቱ ይደክማሉ። የማቴዎስ ወንጌል ምዕራፍ 23 ከቁጥር 14 ላይ ስለዚህም እግዚአብሔር የሚቀበለው ጸሎት ምን አይነቱን ነው? በዚህ ብዙ ሁኔታዎች ማንሳት እንችላለን። ነገር ግን በመንፈስ ስለሚጸለይ ጸሎት ብቻ መነጋገራችን መልካም ነው። ምክንያቱም በመንፈሳዊ መንገድ ሰው ከእግዚአብሔር ጋር ተቀራርቦ የሚነጋገርበት ሐሳቡ ከአምላኩ ጋር አንድ የሚሆንበት ይህ አይነቱ ብቻ ስለሆነ ነው። የሰማያትን በር ከፍቶ ጌታችን ወዳለበት የሚያስገባን መንፈሳችን የሚሻውን ነፍሳችን የተጠማችውን አግኝተን ደስ የምንሰኝበት ከዚህ ከመንፈሳዊ ጸሎት በቀር ሌላ የለም። መዝሙረኛው ዳዊትም እንደነገረን መንፈስ የምትደሰትበትና እፎይ የሚባልባት በመንፈስ የሚጸለዩ ጸሎት ነው። እንዲህም በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ጠግባለች። መዝሙር 62 ከቁጥር 4 ላይ እግዚአብሔርን ደስ የሚያሰኘው እኛ ወደ እርሱ እንደምንደርስበት እርሱም ወደ እኛ እንደሚመጣበት መንፈሳዊ መንገድ አድርገን አምነን የምንጸልየው ጸሎት ነው። ልባችን መንፈስ ቅዱስ የሚጎለምሰው ሐሳባችን እግዚአብሔር ጋር ሊስማማ የሚችለው በእውነት በሚቀርብ መንፈሳዊ ጸሎት ነው። ቅዱሳን እንደሚናገሩት ጸሎት የእግዚአብሔርን መንግስት ወደ ነፍሳችን መቅረብ የሚያመለክት ነው። እውነተኛ ጸሎት በመከራ የተፈተነና በፍቅር የተገለጠ ነው። መንፈሳዊ ጸሎት እንደ ቅዱሳን አባቶች ጸሎት በመንፈስ ቅዱስ እሳትነት የነደደ ነውና ባህሪው መንፈሳዊ ሙቀት አለው። ጸሎት ብልህነትን፣ መንፈሳዊ እውቀትን፣ ጽናትን ይጠይቃል። ጸሎተኛ ሐሳቡ እንዳይከፋፈል፣ መንገዱ እንዳይስት ጽኑ መሆን ያስፈልጋል። እውቀቱም የሚጸልየውን እንዲያውቅ የማቴዎስ ወንጌል ምዕራፍ 20 ከቁጥር 20 እስከ 22 በፈተና ውስጥም ጸንቶ ማለፍ እንዲችልና በፍቅር እንዲመላለስ ይደግፈዋል። ሐሳቡን ሳይሰበስብ የሚጸልይ ሰው ማስተዋል፣ ፍቅር በእርሱ ውስጥ ስለሌሉ ከልቡ የመነጨውን የተለያየ ዓለማዊ ሐሳብ፣ ጭንቀትና ጥበት ነው። ንጹህ ጸሎት ያለው ለዓለም በመሞት ውስጥ ነው። ልብ ለዓለማዊ ነገሮች የሞተ ከሆነ በጸሎት ውስጥ ትርፍ ነገሮችን ማንሰላሰል፣ ማውጣት፣ ማውረድ አይቻልም። ይህ ከሆነ ደግሞ ጸሎት በአንድ ልብ ባልተከፋፈለ ሐሳብ የሚጸለይ ንጹህ ይሆናል። ንጹህ የሆነ መንፈሳዊ ጸሎት ለእግዚአብሔር ክብር ከሚደረጉ የቅድስና ስራዎች አንዱ ነው። እግዚአብሔር ማፍቀርና በፍቅር መጸለይ ለአምላክነቱ የሚገባውን ክብር ለመስጠት እንቅፋት ሊሆን አይችልም። ሞገስና ክብሩ ገናነቱን የሚዘነጋበት አይደለም። በንጹህ ጸሎት ከእግዚአብሔር ጋር የመነጋገር እድል እንድታገኝ አቀራረበው ሁሉ ለእግዚአብሔር ክብር የሚጠነቀቅ መንፈሳዊ ፍርሃት ያለው ይሁን። በእርግጥ የአንተ ፍርሃት ባሪያ ለጌታው የሚንቀጠቀጠው አይነት ሳይሆን የልጅና የአባት አይነት ቅጣት በላይ ለፍቅር የመንቀጥቀጥ ፍርሃት ነው። አባት እግዚአብሔር ምድራዊ አባት ሳይሆን መላእክት ሁሉ በፊቱ የሚቆሙ ሰማያዊ አባት ነው። መጽሐፈ ኢሳይያስ ምዕራፍ 6 ከቁጥር 2 ላይ መሐሪ ይስሐቅ እንዳለው ለመጸለይ ስትቆም በሰዓት ፊት እንደቆምክ ያህል በጥንቃቄ ይሆን። የአባቶች አባት አብርሃም እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ እንደ አንድ ጀመርኩ አለ።
ኦሪት ዘፍጥረት ምዕራፍ 18 ከቁጥር 27 ላይ ስለዚህ እናንተም ጌታ ሆይ በፊት ለመቆም እኔ ማን ነኝ? በአንተ ፊት የሚቆሙ መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ስፍር ቁጥር የሌላቸው ኃያለ ሰማያት ናቸው። እንዴት ራሴን ከነዚህ ቅዱሳን ጋር አስተካክላለሁ እያል በትህትና ጸልይ። በስጋም በመንፈስም ለእግዚአብሔር ክብር የተገዛ ሁን። በመቆም በመንበርከክ በመስገድ ስጋዊ ክብርህን ግለጽ። በግዴለሽነት እንድትቆም ድካም የሚሰማው የተጨነቀ ሰውነት እንዲኖርህ ለመተኛትም እንደተቻኮለ በማድረግ ለሚፈታተን ሰይጣን እጅ አለመስጠት በስጋ በእግዚአብሔር ማክበር ነው። ለረጅም ሰዓታት ከወዳጆቹ ጋር ቆሞ ያልደከመው ሰው ለጸሎት ሲቆም ቶሎ ይደክመዋል። ታላቁ ቅዱስ ባስልዮስ እንዳለው ጸሎት ከህመም መፈወሻ መንፈሳዊ መንገድ ነውና ለመጸለይ በሽታህን እንኳን ምክንያት አታድርግ። መሐር ይስሐቅም ንጹህ ጸሎት በመጸለይ በጀመርክበት ጊዜ ለሚመጣው ነገር ዝግጁ ሆነ ጠብቅ እያለ ነው። ማለትም ከጸሎት ሊያደናቅፍ ዲያብሎስም ለሚከፍተብህም ጦርነት የዘጋጀውን ለእግዚአብሔር የምትሰራው መንፈሳዊ ክብሩን ሰውነትም ለሚንጸባረቀው ይገባል። በመንፈሳዊ ለእግዚአብሔር ያለህን ፍቅርን ክብር የሚገለጠው በምስጋና ነው። የመንፈስ ቸርነትህና ግዴለሽነት እንኳ ቢሆን በስጋህም ሌሎች ነገሮችም በመስማት በመጸሎት ጊዜ ላይ ለመናገር በማየት በምሳሉ ስጋዊ እንቅስቃሴ ላይም ይታያሉ። በተሰበረ ልቦና በሚቃትት መንፈስ ሆነን ስንጸልይ ደግሞ መንፈሳዊ ክብርን ለእግዚአብሔር እየሰዋን ነው። በተሰበረ መንፈስ ለመጸለይ እግዚአብሔር ቅርብ እንደሆነ አስታውስ። ከፈጣሪያችን ከንጉሥ ነገሥታት ከጌታችን ጌታ ጋርም እንደምትነጋገር ሳትዘነጋ ከአፈር የተገኘ መሆንህንም አስብ። ራእይ ምዕራፍ 19 ከቁጥር 16 ላይ እግዚአብሔር ቅዱስ መንፈስ ያዘንክበትን ፍቅሩን ያቃለልክበትን ቅንነቱን በክፋት በውለታ ቢስነትም የሚመለከትበት ኃጢአትን አትርሳ። ስለዚህም በተሰበረ ልቦና በትሕትና መንፈስ ቆመህም እንደ ዳንኤል ይሁን ጸልይ። ጌታዬ ሆይ ጽድቅ ላንተ ነው፣ ለእኛ ግን የፊት እፍረት ነው። ጌታዬ ሆይ በአንተ ላይ ኃጢአት ስለሰራን በአንተ ላይ እምነትና ለእኔ ምንም የተገባኝ አይደለሁም። ነገር ግን እንደ ኃጢአቴ እንደ ክፋቴ ሳይሆን ትዕግስትና ሁሉን ቻይነትን ያጸኑኛል። አንተ የሟቹን ሞት ሳይሆን ተመልሶ በሕይወት መኖርን የምትፈቅድ ነህና የምህረት ብዛት በወደኩበት በእኔ ላይም ተገልጿል። አሜን። ስለ ቃሉ የቃሉ ባለቤት አምላካችን ይክበር ይመስገን። በእምነት ጸልይ የሚል ላይ እንቀጥላለን። እግዚአብሔር ቢወድልንና ቢፈቅድልን በእውነቱ ወስብሐት ለእግዚአብሔር።